አላህ በሰጠን አይን እንዴት አላህን እናምፀዋለን? አላህ በሰጠን ጆሮ እንዴት አላህ የማይፈቅደውን ነገር እያዳመጠን እናምፀዋለን? አላህ በሰጠን ምላስ እንዴት አላህ የማይወደውን ቃል እንናገርበታለን? አላህ በሰጠን ጣቶች አላህ የማይወዳቸውን ጽሑፎች እንዴት እንጽፋለን? አላህ በሰጠን እግር እንዴት አላህ የማይወደው ቦታ እንሄድበታለን? አላህ በሰጠን አእምሮ ከእንስሳና ከተለያዩ ፍጥረታቶች ልዩ አድርጎ ከፍ ያደረገንን ትልቁን መሳሪያ አቅልን የሰጠን ጌታ እንዴት መጥፎ ነገር አላህ የማይወደውን ነገር እንዴት እናስብበታለን? ባረከላሁ ፊኩም። ሁሌም አላህ በሰጠን ጸጋ ልናመሰግነው ይገባል። አዎ ስልክ አልነበረንም ትላንትና፣ ኢንተርኔት መግዣ አልነበረንም። ገንዘቡንም የሰጠን አላህ ነው። የኛነቱ ንስብይ ነው እንጂ ቢልሐቂቃ ገንዘቡ የአላህ ነው። ምክንያቱም አላህ ወአቱሁም ሚን ማሊላሂ አለዚ አታኩም ከሰጣችሁ ገንዘብ ስጧቸው ነው የሚለው አላህ ሱብሓነሁ ወተዓላ። ገንዘቡም የአላህ ነው፣ እኛም የአላህ ነን። ጸጋዎቹ በአጠቃላይ የአላህ ናቸው። አላሁ ሱብሓነሁ ወተዓላ እኮ ቢፈልግ ሐራም ነገር ስንመለከትበት አይናችንን ማጥፋት ይችላል። ማን ይዘዋል? ባረከላሁ ፊኩም። ቢፈልግ አላህ በዛች ጨለማ አላህ አይናችንን ሊይዝብን ይችላል። ከፈለገ ሐራም ነገር ስንሰማበት፣ ዘፈን አላህ የማይፈቅደውን ስንሰማበት አላህ ጆሮአችንን ሊደፍነው ይችላል። ማን ይከለክለዋል? የሱ ነው። ባረከላሁ ፊኩም። ጣቶቻችን አላህ የማይወደው ነገር ስንጽፍባቸው እዛው አድርቆ ማስቀረት ይችላል። አላሁ ሱብሓነሁ ወተዓላ ፓራላይዝ ማድረግ ይችላል። አላህ ወደ ማይፈቅደው ቦታ ቀጠሮ ተቀጣጥረን ስንሄድ አላህ ሽባ ሊያደርገን ይችላል። በል ከፈለገ አላህ ሁሉንም የሰውነት ክፍሎቻችን ሞተራችን ባንዴ ቀጥ እንዲል አላህ ሱብሓነሁ ወተዓላ በዛች ለሕዛ ወደ አኺራ ጊዜያችን ደርሶ ሊይዘን ሊወስደን ይችላል። ነገ የውመል ቂያማ የሰው ልጅ የሚቀሰቀሰው በሞተበት ሁኔታ ላይ ነው። በሱጁድ ላይ የሞቱ ሰዎች ሱጁድ አድርገው ይቀሰቀሳሉ። በአላህ መንገድ ላይ ተገለው ደማቸውን እያንጠባጠቡ የሞቱ ሰዎች ደማቸውን እያንጠባጠቡ ይቀሰቀሳሉ። ነገ የውመል ቂያማ ተልቢያ እያደረጉ ኢሕራም አድርገው በሐጅ በዑምራ የሞቱ ሰዎች ነገ የውመል ቂያማ ዩብዓሱ ሙለቢያን ለበይክ አላሁመ ለበይክ እያለ የመጀመሪያዎቹም የመጨረሻዎቹም መላኢካውም ጂንም ባለበት በዚህ በመልካም ነገር ደረቱን ነፍቶ አላህ ሱብሓነሁ ወተዓላ ወዶለት ተቀብሎት በዚህ ልክ ሲቀሰቀስ ወንጀል እየሰራ የሞተ አካል አላ ሩኡሲል አሽሃድ ዛሬ ጨለማ ውስጥ ጨለማን ተገና አድርጎ አግሎ ነበር። ዛሬ መጋረጃና በር ክላስ ተጠቅሞ አግሎ ነበር። ነገ የውመል ቂያማ አላህ የፍضحሁ አላህ ያዋርደዋል። የመጀመሪያዎቹም የመጨረሻዎቹም በተሰባሰቡበት አላሁ ሱብሓነሁ ወተዓላ ያዋርደዋል። ለዛ ነው የዛች ቀን ውርደት ከባድ ነው። ባረከላሁ ፊኩም። ለዛ ነው ነቢዩላህ ኢብራሂም ተጨንቀው ምን አሉ? ወላ ትኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ አላህ ቢቀልቢን ሰሊም